ቀነኒ ላይ ምንድነው የተፈጠረው? ነገሩ እንዲህ ነው። ማታ ከቤላ አክሱማዊ ጋር ላይቭ ላይ ነበርኩና የጆተኒ በረኛ ብሎኝ ነበር። ከሩቅ ለሚያያት ለማቃት ሰው ጅል ትመስላለች፣ ግን ስትቀርቧት ስታናግሯት ጓንጃሞ ተመልሰን መተናል። ናችሁ ቤተሰቦች? እንዲም እንዲያም ብዬ መብራት በዚህ ቢጠፋም እኔ በዚህ ጋር ሸውጆ መጥቻለሁ። ጀማው ዛሬ ደግሞ እንደተለመደው ሳይሆን እንዳልተለመደው ነው ቪዲዮ ያለው። የሚያስቁ ቪዲዮዎችም አሉ፣ ግን እንደዛው ደግሞ ይህን ሰሞን የተፈጠሩ አሳዛኝ ዜናዎች አሉ። እነሱን እያየን እንግዲህ ሪያክት የምናደርግ ይሆናል። ቤተሰቦች ሁላችሁንም ወዳችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መቀላቀል ትችላላችሁ። ቀነኒ ላይ ምንድነው የተፈጠረው? ነገሩ እንዲህ ነው። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዷለም ጎሳ ለጥያቄ ትፈልጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ የወሰደው። የድምፃዊ አንዷለም ጎሳ ማናጀር የሆነው ለሊሳ እንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው የሚያሳዝን ዜና ነው። ግን ቲክቶክ ላይ የተወራ ያለው ነገር የሌለን የማይነፈው። ልጅቷ የሞተችው በባሏ ምክንያት ነው። ባሏ ደግሞ አርቲስት ነው እንደምታውቁት፣ በቃ ፌመስ ወሮኛ ዘፋኝ ነው እና በቃ ቲክቶኩን የሌላ አጨናንቆታል ምናምን ነው የምላችሁ። እንደዚህ አይነት ነገር ይፈጠራል፣ ግን ፖሊሶች መርምረው ይደረሱበት። እናንተ ይህን ያለው አበሻ ወሬ ይወዳል ባትፈለሳሰፉ አሪፍ። የሚያሳዝን ነገር ነው። እህታችን ነፍስ ይማር። አሁን ያልገባኝ ፓርት የምንድን ነው? የምን ስፖርት ነው? አሪፍ ነው እኮ ጥሩ ነው፣ ግን በጣም ተዘረጋ ወደ ላይ እና ሌላ ነገር ነው ይመስለው። ሌላ ነገር አላሰብኩም፣ ግን ሌላ ነገር ነው ይመስለው። ሎቷን ሳላደንቅ ማልፍ ህሊኔም ዝም አይልኝም። በጣም ጎበዝ ነች። እንዴት እንደመጣላት አላውቅም። እግሯ አባ ዳቦ ግዛልኝ፣ አትዘርበል። ዳቦ ግዛልኝ በልጅ ከዚህ አባ ዳቦ ግዛልኝ። ፍጥነቷ በስ አባ ዳቦ ግዛልኝ። አታትርም እንዴ? ሜጃ የለም እንዴ? አባ ዳቦ ግዛልኝ። ኧረ እናት ነኝ በድንጋይ ነው ማለት ነው። ጋይስ ማታ ከቤላ አክሱማዊ ጋር ላይቭ ላይ ነበርኩና የጆተኒ በረኛ ብሎኝ ነበር የፎገረኝ። ጆተኒ በረኛ ሳልሆን 3 ቁጥር አጥቂ ጎል የሚያስቆጥሩን እንደሆን ኩላሳይ ነው። ሌትስ ጎ ው እኔ እንኳን እንደዚህ አልመጣም እኮ በጣም ነው ይወደኝ። እኔ ይችላል በቃ ከ10 100 ሰጥቻለሁ። አባቢ ጸጉር ከፊት መግባት ጀምሮ ጸጉር ቤት ሄደ አስተካካዩ ኤም ስሞል ይሁን ካፒታል ሲል ነገር ማስረዳት በጣም ከባድ ነው። ይሄ በቃ ለነጋሪም የማይሆን ጨዋታ ነው። ተሰማኝ እኔ ስለ ብዙ ሰዎች ይጎዳሉ። እኔ ኖርማል ነው ጀምሮ እኔ ኖርማል ነው፣ ግን ብዙ ሰዎች ይጎዳሉ። እኔ ጸጉር ግጥም ያለ ሆነ እንጂ እንደ ድንገት ሆኖ ሌሎች ሰዎች በቃ ስነ ልቦናዊና ፊዚካላዊ ጉዳት ነው ሊደርስባቸው የሚችለው። ብር ቤት ረስቼ በታክሲ እየሄድኩ ረዳቱ ሂሳብ ሊጠይቀን ሲል መኪናው ተገልብጦ ስንሞት ያሽኮረመመች ናት ገዳይ ያቼ መስካበባ ማላይ በአይኗ ባብላ ሳስቃ ፈጥና ጄን ብትይዘኝ በስስ ከንፈሮቿ ለሳልሳ ጉንጬን ብዳብሰኝ እንስፍስፍ አረገኝ ኧረ ወዲያ ገብታ ባካላቴ ሁናም ቀረሽ ከዛ ወዲያ ደስታና ምኞቴ ቀረሁ እንጂ አይኔ ካይኗ ጋራ ቀረሁ እንጂ በድንገት ተጋይቶ ቀረሁ እንጂ ቀልሶ ጎጆውን ቀረሁ
ቀረሁ እንጂ ቀረ ቤቱን ሰርቶ ቀረሁ እንጂ የፍቅሯ ብርሃን ቀረሁ እንጂ ሲፈስ በገላዬ ቀረሁ እንጂ ተሰማኝ እንደ ብር ቀረሁ እንጂ በሁለመናዬ ቀረሁ እንጂ ቀረሁ እንጂ ቀረሁ እንጂ እንደሰጠሁ እጅ ቀረሁ እንጂ ቀረሁ እንጂ ቀረሁ እንጂ እንደሰጠሁ እጅ። በጣም ከልቧ እየዘፈነች ነው ያለችው። ኮንፊደንሷ ምናምን የሚገርም ነው። እችን ዘፈን ባለቂያት እኔ እንደ ሀሳብ ባለቂያት አሪፍ ነው። ቴሌብር 50 ሺህ ብር ተበድረ ሳትከፍል ይዘው አባቴ ይከፍላል ብለህ ስታስደውል ነገርኳችሁ እኮ እንደዚህ የሚባል ስም የለም። አዎ እንደዚህ የሚባል ስም የለም። በቃ አላውቅም። ለምን አሰሙኝም? ጂሜን በጣም ብሶ ትነካለች። ጨቅሰው ነው ከቴሌብር የተበደረው። ጓደኛዬን ከሩቅ ለሚያያት ለማያውቃት ሰው ጅል ትመስላለች፣ ግን ስትቀርቧት ስታናግሯት እቺ ልጅ መቼ አሪፍ ቲክቶክ ቪዲዮ እንደምትሰራ ነው ናፍቀኝ። ሁሌ በቃ አስክስታና እንቅጥቅጥ እየመታች ነው። ምንድነው ትርጓሜ? ወይ ፊቷ መልክ ቀይሮ እዛ ጋር ሄዶ ይሆን አላቅም፣ ወይ እኔ አላቅም። ብቻ ጀመም እንዴት አይነት ቪዲዮ በጣም ቀይ ልጅ አይተህ ፈረንጅ አገኘው ብለህ ልከካ ስታወልቅ ሰመረ ባሪያው ስታየው። ምርቃት ስጦታዎችን እንክፈት። ወርቅ ነው አያላ ወርቅ ሽቶ ተመስ ሜቲኮ ገጣይሜ ኢጀኬሳ ሲላላ አካጃይባ ሜቲኮ ገጣይሜ ኢጀኬሳ ሲላላ አካጃይባ ይሄ ነገር የምር ምርቃት አልመሰላለኝ። waan jarjartu fakkaata jarjariin suuta taa'ina haasoysiisi akkasiif ta'uun gartaa akka ajaa'ibaa እንደዚህ ቪዲዮ ቲክቶክ ላይ ባለቁ አሪፍ ነው። የምሬን ነው። በቃ ሰው ላይ ነው ችግር የምታበዙበት። አሁን ስጦታ ይዞ ለመሄድ በጣም ነው የሚጨናነቀው ፒፕሉ። ባህላችንን ማበላሸት የለባችሁም እኮ። የለመድነው ነገር አለ። የፎቶ ፍሬም ደስታ አለ፣ ብድር ብስ በኪሎ አለ። አሁን የማይሆን ጭዌ ወርቅ ይህ የማይመጣውም ጀማው አንድ ክራሽ ነበረኝ። አያውቅም፣ አልነገርኩትም ለሱ። እሺ ከዛ ይሄ ልጅ አለ፣ እኛ ክላስ አልነበረም፣ እሱ አልመጣምና ልክ ስንወጣ ደወልለት። እኔና በእውነት የምትባል ጓደኛ አለች። የት ነህ ምናምን ስል ለምንድን ያልመጣኸው ምናምን የሆነ የምትቆጩ ነገር የለም? አይ አሞኝ ነው ምናምን አለ። እናቱ ከቤት ስትወጣ እንትን እቃ ጠብለው ሄዳለች እና እቃ ጠብላይ ምናምን ሲል ስዊት ለምን እኛ እናጥብልህም ምናምን ከዛ አንቺ በይው ምናምን አለች እና አንቺ ማርያምን አንቺ ጠብ በይው ምናምን ኦኬ ማኛ እንጠብ ኑ አለን ማለት ነው። ሄድን ስናየው በጣም ትንሽ እቃ ነው። እሺ ብለን ሲጂን እየሰበሰብኩ ላጥብ እናቱ መጣች። አቢ በደስ ይያሽኑ ከዛ መጣችና ምንድነው ምናምን አለች። አይ ጓደኞቼ ናቸው ምናምን አለ። ከዛ ኦኬ እሺ እና እቃ ለታገዙት ጎበዝ እንዲማጎና ብላ መጋረጃ ምን አጣቡ ብላ ታመጣበነ ያበረ ነው ይመቻት ማለት ነው። እናታለ አጋጣሚው በመጠቀም ይባላል እንዴ መቼ ታጠበ ልብስ የቀረ ነገር መጣ ማለት ነው። ከዛ እኔ እቃውን ጀምሬው ያለው በቡ ያታግዥኝ ምናምን ስለ እኔ አገባኝ ምናምን አለችና የሱ ጓደኞች ደግሞ አሉ። ከዛ እሺ ብዬ እቃውን ጀምሬ ልብሱን ሳየው ደከመኝ ማለት ነው። አልቻልኩም። አይ በቃ ክራሹም ይቅር ይበል ይቀራል ልብስ አላጥም። የቬሮኒካ ክራሽ ግን በጣም እየበዛ ነው። ባለፈው ለታ የሆነ ቃና ላይ ነው ምናምን የሆነ ኢንተርቪው አይቻለሁ። ሳምፎር ነበር የኔ ክራሽ በጣም ነው የምወደው የሚመቸኝ ሰው ነው ብላ ነበር። አሁን ደግሞ የሆነ ሰዓት ላይ እዚህ ፖድካስት ላይ የሆነ ሊስትሮ የሌለ ክራሽ ነበረብኝ አለች። አሁን ደግሞ እዚህ ጋር የፈጠነች የሆነ የሚመቸኝ ልጅ አለ አለች። አልበዛም ክራሹ? እንዴት ነው ይሄ ነገር? በአምስት ስኮል ጥያቄ አለ። ተዋረጠው እንደዛ ተዘን በጣም ነው ያዘንኩት። ተዋረ በቃ
ተው እንዲያትዝ ለኔ እኮ አይገባኝም እኮ አውቃለሁ፣ ግን በጣም አሳዝናል። እኛ ምን አውቃለሁ? ምን የነቀሰ ልጅ እኮ አይኑ ሾራራ ስለሆነ እኮ ነው። ታውቃለህ፣ እስር ቤቱን ካርታ ገልብጦ ነው የነቀሰ። የተሳሳተ ቦታ አልወጣው። እኛ እዛ እየጠበቅን ሚስቶቹ ልጆችን ይዘን የተሳሳተ ቦታ ወጣው። እዛ ሱዳን አልወጣው። ሱዳን ደግሞ በቃ በዛው በሊቢያ አድርግ ሊር ነበር ምናምን ሰው ምናምን። አረ ይቅርብሽ ባምሊ ጉብል ቆንጆ እንደየታፈሰ ነው አሉ። እዛ እኮ ያፍሳል። ምን ላድርግ ታዲያ? ከዛ በቃ በብሩበርኩ ትቦ በዛው ትቦ ሹልክ ብዬ መጣሁልሻል። ኧረ አንተ በቃ ምን ከፎክስ ሪቨር አምልጣ እንዴ? ፎክስ ሪቨር ይሄንን ታደርገዋለህ። በቃ ንቅሳቱን እኮ በቃ ድጌ በጀርቤ ደግሞ እያስገረብኩት እና አምለ ያን ተባይ ገደልከው እንዴ? ኧረ እየኖረ ነው እሱ። አንተ እሱ ነዚውን ኢየሱስ እስኪኖር ትፈቅድለታለህ? እና ምን ላድርግ? አንተ የእናቱት ነካሽ ባንዳ ነህ እንዴ? ተው እንደዛ ሳይሆን እና አቅቶኝ ነው። ሁለተኛ እሱን ካልገደልከው ማለት አንገቱን ይዘህ በሸሉ መተካል አሳየኝ። ሁለተኛ እንዳልመጣ እሺ? እዛ ጋር የሚወዳትን ልጅ እየመሰለኝ የማይሆን አቀለባበጡ ሞከረ። ዶንት ትራይ እንዳትሞክሩት ማናችሁም ኤግ እሱ ደግሞ በቃ የሚያመጣብህ ዶንት ትራይ ኢት እንቁላል በቢራ በጃምቦ ምንድን ነው? ምንም አልገባኝም። ዶንት ትራይ ጋብለስ አሜሪካ ጋብለስ ኢትዮጵያ። ይህ ሰውዬ የሚያመጣው ነገር ነው ግን የሚሄደኝ እዚህ ጋር እንችላል ይደቅ አድርጎ ጃምቦ ውስጥ እንቁላል አድርጎ መጠጥ ምንድን ነው ደግሞ እንዳትሞክሩት ይላል። ግራ ላይ ብቻ በቃ ትችላለች፣ ጀለስ ትመቸኛለች። እንደዚህ በቃ ምንም ምክንያት አያስፈልገኝም ይህን ሰውዬ ለመውደድ። ወንድም አንዴ ንግፋለት። ሰውዬ የራሴን ድህነት መግፋት አቅቶኛል፣ ጭራሽ የሰው ሀብት ልግፋ? ኧረ ዞር በል። የራሳችሁን ላይፍ እንዲገፉ ይሻላል። ማታ ሰክረህ ፋዘርን ተሳድበህ ጠዋት ስትነሳ ቤት ምናምን ፈልጉ ሰዎች ካላችሁ ያው የሚከራይ ቤት አለ፣ 2 ክፍል፣ አንዱ ሳሎን አንዱ መኝታ ቤት። ይህ ሰውዬ አንድ ሰው ደሞዝ ብቻ አይከፈሉ። እናቴን ኢቢኤስ ላይ እንዳለ ያለውን ፕሮግራም እኮ እሱ ነው የሚሰራው። ከብዙ ወንዶች ጋር ግንኙነት ጀምራ አለሳካ ያላት ይቺ ሴት ይህን ትልቁን አሻንጉሊት ገዝታ ድል ባለ ሰርግ አግብታ በስተመጨረሻም እነኝን ትናንሽ 3 አሻንጉሊት ገዝታ እንደ ልጅ አድርጋ የራሷን ቤተሰብ መስርታ እየኖረች ነው። ፈረንጆች በጣም አስቸጋሪ ነው። ምን አድርጉ እንደሚሉን አላውቅም። ቪዲዮ ከወደዳችሁትና ከተመቻችሁ ሰብስክራይብ እና ላይክ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። ሀሳባችሁን ኮመንት ቦክስ ላይ ደቅ አድርጉልኝ፣ አነበዋለሁ። ይመቻችሁ።